በአንድ የጦር ካምፕ ውስጥ በጠላት ኃይል አንድ አመራር ይታገታሉ። እነሱን ለማስለቀቅ አቅም ያለው የጠላትን ምሽግ ሰባብሮ በመግባት ከእጃቸው ፈልቅቆ ሊያወጣው የሚችለው አንድ ሰው ብቻ እንደሆነ ይታወቃል። እሱም ጀነራል ሱካን ነው። ጀነራሉ ቡድኑን ሰብስቦ በማታ ጠላት ወደ መሸገበት ተራራ እየወጡ ነው። ግን በድንገት ወደ ቀበሮቹ ጉድጓድ ሊገቡ ጥቂት ሰከንዶች ብቻ ሲቀሩ ከጀነራል ሱካን ወታደሮች ውስጥ አንዱ ተራራው ያንሸራትተውና በጠባቂዎች ይታያል። ያኔ ነበር የጦርነቱ ፊሽካ የተነፋው። የበር ላይ ጠባቂዎችን በጥንቃቄ ገድለው እንደጨረሱ ወደ ውስጥ ገቡ። የትግል ጓዳቸው በብዙ ወታደሮች ተከቦ እጁንም በትልቅ ግንደላ የኋሊት ታስሮ አንገቱን በሰላታማ ገጀራ ሊሰይፉት ሲሉ ጀነራል ሱካን እንደ በራሪ ወፍ ከየት መጣ ሳይባል የሁለት ሰለታማ ጩቤዎችን እየወረወረ በስኖሽ ተራራ ላይ በረረ። ጀነራሉና ወታደሮቹ በተራራው ላይ የነበሩትን ቀበሮች እንደ ዝንብ ጨፈላልቀው ገደሏቸው። ውጊያውንም በድል አጠናቀቁ። በሌላ ትዕይንት ወደ ጦር ካምፕ ይመልሰናል። ይህ ሰው የሱካን የማደጎ ወንድም ዩሃን ይባላል። እናም እህቱም ከሱካን ጋር ትዳር መስርተዋል። ነገር ግን ከድሮ ጀምሮ በሱካን ይቀና ነበርና ሱካንን በፍጹም አይወደውም። አሁንም ለዋና አለቃቸው ሱካን ከጦርነቱ እንደማይተርፍና በተራራ ላይ እንደሞተ ሪፖርት ሲያቀርብ ወዲያውኑ ከውጪ የእልልታና የድል ድምፅ ይሰማል። ምክንያቱም ጀነራል ሱካን በድል ስለተመለሰ። ዋና አዛዡም ለሱካን መመለስና ድልን አስመልክቶ ሀገረ ገዢ እንዲሆን ትልቅ እድል እንደመጣለት ይነግረዋል። ሱካን ግን እሱ እንደማይፈልግና ይህ እድገት የሚገባው ለሚስቱ ወንድም ለጀነራል ዩሃን እንደሚገባ ይነግረዋል። ዋና አዛዡ ግን በዩሃን እምነት እንደሌለውና ደካማ እንደሆነ ሲናገር ዩሃን ከውጭ ሆኖ ይሰማ ነበር። በዚያ ምሽት ሱካን ያስገኘውን ድል ሁሉም ሲያከብሩ ዩሃን በሐዘን ብቻውን ቁጭ ብሎ ሲተክዝ ሱካን ለምን እንደሚተክዝ ጠይቀው እሱም አንተ እዚህ ያለህ ማንም እኔን ቦታ አይሰጠኝም አለው። ሱካንም ወደ ሀገር ቤት ሊመለስ እንደሆነና ከእህቱ ጋርም ቤተሰብ ሊመሰረት እንደሆነ ማርሻል አርት ትምህርትም ታዳጊዎችን ማስተማር እንደሚፈልግ ነግሮት ነገር ግን ለእሱ የመጣለትን እድል አሳልፎ እንደሰጠው ነግሮት ይለያያሉ። ሱካንም በጠዋት ወደ ሀገሩ ይመለሳል። ከዓመታት በኋላ ሱካን ከዩሃን እህት ወንድ ልጅ ይወልዳል። ዩሃንም ሀገረ ገዢ ይሆናል። ሁሉም ደስተኛ ሆነው እየኖሩ ነበር። ነገር ግን ዩሃን ሀገረ ገዢ ሆኖ እዚህ እንደሚመለስ አውቀዋል። ያ ነገር ደግሞ የሱካንን አባት ረብሾታል። ምክንያቱም የዩሃንን አባት የገደለው የሱካን አባት ስለሆነ። እናም ሱካን እህቱን ቢያገባም ለአባቱ ሊበቀል ይችላል የሚል ፍራቻ አባትየው ስላለው ነው። የሱካን የልጅነት ህልሙ ማርሻል አርት ትምህርት ቤቱን በሚከፍትበት ቀን ሀገረ ገዢው ዩሃን ወደ ከተማ ገባ። የሱካን ሚስትና ልጅ ሊቀበሉት ወጡ። ከዛም የሱካን አባት ተቀበለው። ዩሃንም ጊዜ ሳያጠፋ የሱካንን አባት በአስማታዊ ቡጢ ገደለው። አንገቱንም ቆርጦ በጨርቅ ጠቀለለው። ከዛም የሱካንን ሚስትና ልጅ አገታቸው። ይሄ ሁሉ ሲፈጠር ሱካን ማርሻል አርት ትምህርት ቤቱን እያስመረቀ ነበር። ዩሃን አባቱ እንደተገደለ አንድ ሽማግሌ እየሮጠ መጥቶ ነገረው። ሱካንም እየሮጠ አባቱ ቤት ሲደርስ ግቢው ሬሳ በሬሳ ሆኖ አገኘው። ወዲያውኑ የዩሃን ነብሰ ገዳዮች ሱካን ላይ ጥቃት ፈጸሙበት። ግን ሊያሸንፉት ስላልቻሉ ሸሹ። እሱም ተከተላቸው። ሀገረ ገዢው ዩሃን ወዳለበት ወደ ታላቅ ወንዝ አጠገብ ደረሱ። የሱካን ልጅና ሚስትም እዛ ነበሩ። ሱካንም ከወታደሮቹ ጋር ውጊያ ሲጀምር ዩሃን አስቆማቸውና ከሱ ጋር ፍልሚያ እንዲጀምሩ አደረገው። በጎራዴ ተፋለመው። ዩሃን ግን ሰውነቱን እያንዳንዱን በብረት ስለሸፈነው ሱካን ሊያጠቃው አልቻለም። ሱካን በሰማይ ላይ ተወንጭፎ ሻሞላውን አሳረፈበት። ዩሃን ግን በቀላሉ በብረት መከላከያው ታግዞ ሻሞላውን ሰባበረው። ወዲያውኑ የቡጢ ፍልሚያቸውን ጀመሩ። እኩል ለኩል የሚባል ደረጃ ሲፋለሙ ከቆዩ በኋላ ሱካን ግን ብልጫውን ማግኘት ጀመረ። ዩሃን አስማታዊ ቴክኒኩን ተጠቀመና ሱካንን ወዲያውኑ ከጥቅም ውጭ ያደረገው። ዩሃንም ሱካንን ሊገድለው ሲል ልጁ እየሮጠ መጥቶ ለመነው። ከዛም ሱካንን በጎራዴ መግደል ትቶ ወንዝ ውስጥ ወረወረው። የሱካንም ሚስት ከጠባቂዎቹ አምልጣ ራሷን ወንዝ ውስጥ ወረወረች።
የወንዙም ማዕበል የተጎዳውን ሱካንንና ባለቤቱን ወደ ሆነች በተራራ ወደ ተከበበች ምድር ወስዶ ጣላቸው። ተሸክማ ከውሃ ውስጥ አውጥታ በገመድ እየጎተተች ሰው ፍለጋ ጉዞ ጀመረች። ነገር ግን ከባድ ስለነበር እጇ ደም በደም ሆነ። ከአቅምም በላይ ነበርና በተራራ ላይ ገመዱ አመለጣት። ነገር ግን ቅጠላ ቅጠል የምትለቅም ሐኪም ድንገት ነበረችና ሱካንን አዳነችው። ወዲያውኑም እቤቷ ወሰደቻቸውና ሱካንን አከመችው። ሱካን ግን እንደ በፊቱ መሆን አልቻለም። ሁሉ ነገሩ ተሰባብሮ ነበርና ሱካን አቅመ ቢስ ስለነበር ተስፋ ቆረጠ። ሚስቱ ደግሞ ተስፋ እንዳይቆርጥ ታበረታታው ነበር። እሱ ግን አካለ ስንኩል ነኝ እያለ ያለቅስ ነበር። ከጊዜያት በኋላም በመጠጥ ሱስ እየተያዘ መጣ። ቀናት አልፈው ቀናት ተተኩ። ወራት አልፈው ወራትም ተተኩ። አንድ ቀን በተኛበት እባብ ደረቱ ላይ እየተሳበ ሊነድፈው ሲል ሚስቱ ሮጣ መታ እባቡን ወረወረችው። ሱካንም ፈራሽ እንዴ ብሎ ጠየቃት። እሷም እባቡን ሳይሆን የሚያስፈራኝ ያንተ ተስፋ መቁረጥ ነው አለችው። ወዲያውኑ ሱካን ወደ አእምሮ ተመለሰ። ልምምዶቹንም በደንብ ማድረግ ጀመረ። ከዕለታት ባንዱ ቀን ሱካን በልምምድ ቦታ ሲለማመድ አንድ ያረጀ ሽማግሌና ነጭ የለበሰ ማስተር ከላይ በላይ ተደራርበው በአየር ላይ ተደራርበው ሲሮጡ አይቶ ተከተላቸው። በመጨረሻም ደርሶ ተከታዩ አድርጉኝ ብሎ ለምናቸው። ሽማግሌውም ተከታዬ መሆን ከፈለግ የውሹን ጌታ አሸንፋሉት። እሱም ተስማማ። የውሹንም ጌታ ገጠመው። ነገር ግን እንኳን ሊመጣጠኑ ሊቀራረቡ እንኳን አልቻሉም ነበር። ሱካንም ተስፋ ሳይቆርጥ በየቀኑ ከውሹ ጌታ ጋር ተፋለመ። ዕለት በዕለት ተስፋ ሳይቆርጥ ገጠመው። ሱካንም ጥንካሬው ዕለት ተዕለት እየተመለሰለት መጣ። ዩሃንም ደግሞ አስማታዊ ትሬኒንጎቹን ማድረጉ ላይ ተጋ። አንድ ቀንም ሱካንን ያተረፈችው ሐኪም ቤታቸው ጋብዘው እራት ከበሉ በኋላ ሱካን ከሽማግሌውና ከኡሹ ጌታ ጋር እየዋለ እንደሚመጣ ነገረቻት ለሐኪሟ። ሐኪሟም እዚህ ሀገር ላይ ካለነሱ ማንም እንደሌለና ሱካን እያበደ ሊሆን እንደሚችል አስጠነቀቀቻት። ከዛም ሚስቱ ሐኪሟ ያለቻትን ነገር ተጠራጥራ ሱካንን ተከታተለችው። ከዛም ሱካን ከራሱ ጋር ሲደባደብና ራሱን ሲጎዳ አየችው። እናም እየፈራች ሮጣ ተመለሰች። ሱካንም ከስልጠናው ሲመለስ እያበድክ ነው ብላ ነገረችው። ሱካን ግን አላምናትም። ሱካንም ለመጨረሻ ጊዜ ከውሹ ጌታ ጋር ሊፋለም ሄደ። ከምን ጊዜውም በላይ የውሹን ጌታ ተፈታተነው። ሱካንም በርትቶ ነበርና የውሹን ጌታ አሸነፈው። የውሹም ጌታ ስልጠናውን እንዳጠናቀቀ ነግሮት በሰማይ ላይ በረረ። ሱካንም ወደ ታች ሲወርድ ሽማግሌውን አግኝቶ እያበደ እንደሆነ ሚስቱ እንደነገረችው ነግሮት ማንነቱን ጠየቀው። ሽማግሌው ግን ለበቀል ዝግጁ ሆነሃል ብሎ ሳቀበት። ሱካንም ሚስቴ ትክክል ነበረች፣ እናንተ የአእምሮ ፈጠራዎች ናችሁ ብሎ ሄደ። ነገር ግን እቤት ሲደርስ ሚስቱ ደብዳቤ ያስቀምጣለት ወደ ልጇ ሄዳለች። ሱካን እቤት ደርሶ ደብዳቤውን አነበበው። እሷም ወደ ወንድሟ ቤት በደረሰች ጊዜ ልጇ በሰንሰለት ታስሮ አየችው። ተቃቅፈው ተላቀሱ። ዮሐንም እህቱን ሲያይ ደስ አለው። ሱካንም እየጋለበ ደረሰ። ጠባቂዎቹ ሊያስቆሙት ሞከሩ፣ ግን አልቻሉም። በቀላሉ ሁሉንም ጠባቂዎች አልፎ ቤተ መንግስት ገባ። ከዛም ዮሐን እህቱን በጠባቂዎች ታስራ በቁም እንድትቀበር አዘዘ። ምክንያቱም ደግሞ ሱካን እሱን ከገደለው እሷም አብራ እንድትሞት ፈልጎ ነው። እናም ማንም እንዳያት ቀባሪ ወታደሮችን ሳይቀር ገደላቸው። ሱካን የዮሐንን ወታደሮች አንድ በአንድ ጨፈላልቆ ገደላቸው። ከዛም ከዮሐን ጋር የለየለት ፍልሚያ ውስጥ ገቡ። ሱካን ግን የሚስቱን በቁም መቀበር አላወቀም ነበር። ዮሐን ሱካንን ለማሸነፍ አስማታዊ ኃይሉን ተጠቀመ። ሱካንም በድጋሚ አልሸወድም ብሎ የመጨረሻ አቅሙን ተጠቅሞ ዮሐንን ጉድ አደረገው። ዮሐን በደረቱ ላይ የሰፋውን ብረታ ብረት አንድ በአንድ በጣቱ ቦጫጭቆ አነሳለት። ከዛም ሊቆጣጠረው በማይችለው ቡጢ ከላይ ወደ ታች አነሳው። ሱካንም እየሮጠ ሚስቱን ፍለጋ ሄደ። ሱካን የሚስቱ የተቀበረችበት ቦታ ከረፈደ ደረሰ። አርፍዶ ደረሰ። ሞታ ነበር። ከልቡ አለቀሰ። እሱ ሞቶ እሷ በሕይወት ብትኖርለት ምኞቱ ነበር።
ግን ምን ያደርጋል ሊያተርፋት አልቻለም። ሕፃኑም እማዬ እማዬ እያለ ተጣራ። እሷ ግን እስከ ወዳኛው ላትመለስ ሄዳ ነበር። ታላቁ ሱካን በሚስቱ ሞት ሐዘን አበደ። ታላቁ ጀነራል ከየሰው በር ፍርፋሪና የልመና ዳቦ መብላት ተያያዘው። የሰው ደጅ እየጠና ያበላው ነበር። ከዕለታት ባንዱ ቀንም ሱካንና ሕፃኑም አንዲት በረንዳ ስር ቁጭ ብለው ሳለም በግጥሚያ በወጣ ግለሰብ ምክንያት ግርግር ተፈጥሮ ሳለ የሱካን የድሮ የጦር ሜዳ ጓዱ የውሹ ፌዴሬሽን ኃላፊ ሆኖ መጣና ግርግሩን አስቆመ። ምክንያቱንም ሲጠይቃቸው ጌታችን በግጥሚያ ቦታ ላይ እየተፋለመ ሳለ ሲሸነፍ እጅ ሰጠ። እነሱ ግን እጅ መስጠቱን እያዩ ደብድበው ገደሉት ብለው ነገሩት። ሰውየውም ተቆጣ። እነሱ ከምትቆጣ ለምን ገብታ አትፋለምለትም አሉት። እሱም ተስማምቶ ለነገ ተቀጣጥረው ተለያዩ። ከዛም ለሱካንና ለሕፃኑ ዳቦ መግዣ ሰጥቷቸው አለፈ። ነገር ግን እስካሁን የድሮ አለቃው ጀነራል ሱካን እንደሆነ አላወቀም ነበር። ሱካንም ከልጁ አምልጦ አንዲት መጠጥ ቤት መሸጫ ገባና ወይን እያለ የሰዎችን እየጠጣ ቤቱን ረበሸው። የቤቱ ባለቤትም ጥቃት ስትፈጽምበት እሷንና ጓደኞቿን ሳይቀር ሱካን ደበደባቸው። ወዲያውኑ አይምሮ ውስጥ በተፈጠረ ምስለ ህሊና ጋር መፋለም ጀመረ። ከዚህ በፊት ከሽማግሌው ጋር እንደተፈጠረው ቤቱንም በአንድ እግር አቆማት። የቤቱ ባለቤትም የጦር ሜዳ ወዳጁን ይዛ መጣችና ልታስደበድበው ሞከረች። እሱም ግን ሲያየው ቃላት አጥሮት ፈዞ ቀረ። ምን ሆኖ እንደዚህ እንደሆነ ጠየቀው። ያ ኃያል ተዋጊ የኃያል ጦረኛ ምን ሆኖ ነው እንደዚህ ራሱን እስኪጥል ጠጪና እብድ የሆነው ብሎ ጠየቀው። እሱም የኃያል ተዋጊ ከሚስቱ ጋር አብሮ ተቀብሯል ብሎ መለሰለት። የመጨረሻ ህልሙ ግን ይህ ልጁን ወስዶ እንዲንከባከብለት ለመነው። ሕፃኑ ግን አብሬክ ልሁን አብሬክ ልኑር ብሎ አለቀሰ። ለእናቴ ቃል ገብቼላታለሁ አንተን ጥዬ ካልሄድም ሌላ የምቾት ህይወት አያምረኝም፣ ካንተ ጋር ለምኜ ቆርሼ እኖራለሁ አለ። ልጁም ብዙ አለቀሰ። አባቱም ጋር ለመመለስ ሞከረ። አባቱ ግን አልፈልግህም ብሎ ገፍትሮ ከቤት አስወጣው። ልጁ ግን እምቢ ብሎ በማታ በሌሊት አባቱ በተኛበት ተመልሶ አብሮ ተኛ። በማግስቱም የፍልሚያ ቦታው ጋር ሱካንና ልጁ ቀድሞ ደረሱ። ወደ ፍልሚያ ቦታው እንደገቡ ጠባቂዎቹ ልብሳቸው ቆሻሻ ስለሆነ አትገቡም ተብሎ ተከለከሉ። ከዛም የድሮ ጓዱ የራሱን ልብስ አለበሰውና አስገባው። ወዲያውኑ የፍልሚያው ፊሽካ ተነፋ። ሱካንም መጠጦችን ለመለቃቀም ወዲህ ወዲያ ማለት ጀመረ። ውድድሩ ከተጀመረ በኋላ የሰማይ ስባሪ የሚያክሉ ሰዎች ጋር ፍልሚያውን ለማድረግ ጀመሩ። ሊመጣጠኑ አልቻሉም ነበር። የሱካን ጓደኛ ክፉኛ ተደበደበ። በመጨረሻ ላይ ተሸንፎ ሰውየው አንቆ ሊገድለው ሲል የሱካን ልጅ እየሮጠ ሄዶ የሰውየውን እግር ነከሰው። ተፋላሚው ሰውዬም የሱካንን ጓደኛ ወደ ጎን ወርውሮ የሱካንን ልጅ ቆንጥሮ ወደ ላይ ያነሳው። በቦክስም ሊገነጥለው ሲል ልጁ አባዬ ብሎ ተጣራ። እንደ እብድ አሞራ በሰዎች ጭንቅላት ላይ እየበረረ ቡጢውን በሰውየው ጭንቅላት ላይ ያሳረፈ። ሰውየውም ላይነሳ ወደቀ። ልጁም አባትየው ስላዳነው ፈገግ አለ። ህዝቡ ግን ደነገጠ። ሱካንም ከውድድሩ ሊወጣ ሲል ለሁለት ያዙት። እያንዳንዱን ቀስ በቀስ ደብድቦ ከጥቅም ውጭ አደረጋቸው። ሱካንም ውድድሩን አሸነፈ። ታላቁ ጀነራል በመጨረሻ ድል አደረገ።